የጀርባ ህመም ኖሮኝ ሄጄ የህብለሰረሰር ላይ እጢ ያለብሽ ተባልኩኝ። ሰሞኑን እየደረሱኝ ካሉት ጥያቄዎች መሀል በተከታታይ እየመጣ ስለሆነ ልመልስላችሁ ብዬ ነው። ጥሩ ዜናውን መሰላችሁ፣ እነዚህ በጣም ሬር የሆኑ ነገሮች ናቸው። የጀርባ ህመም ያላቸው ሰዎች ይሄ እጢ ሊፈጠርበት የሚችልበት ቻንስ እንግዲህ በጣም ዝቅ ያለ ነው። ነገር ግን ይሄ ነገር ሲፈጠር እንዴት ነው ራሱን ሊገልጥ የሚችለው የሚለውን ነገር ደግሞ ስናወራ የጀርባ ወይም የወገብ ህመሙ በተለይ ማታ ማታ ባስ የሚል ከሆነ ከዛ ደግሞ ይሄ ስታስሉ ስታስነጥሱ ስታምጡ የሚብስ ይሄ ቫልሳልቫ እንለዋለን እንደሱ የሚብስ ከሆነ ከሱ ጋር ተያይዞ ወደ እግርም የሚሄድ ህመም ሌላም ነገር ላይ ሊኖር ይችላል። ቀስ እያለ ደግሞ እግርንም ማስነፍ ከመጣ የሽንት የሰገራ መቆጣጠር ችግር ካመጣ ግን ምንድነው ዘ ኤርሊየስት የሚባለው በጊዜ የሚመጣው ምልክት ግን ህመም ነው ማለት ነው። ከዛ እንዴት ነው የሚታወቀው? የሚደረገው ነገር ኤምአርአይ ነው የምናስነሳው። ኤምአርአዩ ታዲያ እንደ ሌላው የጀርባ ህመም ሳይሆን በመድኃኒት መነሳት አለበት። እጢ መኖር አለመኖሩን፣ የቱ ጋር ነው ያለው፣ ምን አይነት እጢ ነው የሚለውን ነገር እንድንለይ ማለት ነው። እና እኚህ እጢዎች በአብዛኛው ጊዜ እንግዲህ ህክምናው የሚሆነው ኦፕሬሽን ነው። በኦፕሬሽን መውጣት አለበት። ለምንድን ነው መውጣት ያለበት? አንደኛ ዝም ከተባለ እየተባባሰ ስለሚሄድ፣ አሁን ለምሳሌ የጀርባ ህመም ብቻ ኖሯቸው የመጡ ሰዎች እግር መስነፍ፣ ሽንት መቆጣጠር እንደሱ አይነት ችግሮች ስለሚመጡ፣ ሁለተኛ የእጢው አይነት መለየት ስላለበት እንደ እጢው አይነት የሚሰጠው ህክምና ከዛ በኋላ አንዳንዴ ኬሞቴራፒ፣ ራዲዬሽን የሚያስፈልጋቸው ሰዎች አሉ ማለት ነው። ስለዚህ እሱ ስለሚያስፈልግ ኦፕሬሽኑ የግድ ይሆናል ማለት ነው።